እንኳን ደህና መጣህ ጋሽ ስብሐት። እንኳን ደህና እዚህ ጋር ተቀመጥ። እሺ። በቅድሚያ እዚህ ፕሮግራም ክብር እንግዳችን እንድንሆን ስንጋብዝ ጥሪያችንን ተቀብለህ እዚህ ድረስ በመምጣትህ ፕሮግራሙ ክብር ይሰማዋል። አንተም ከፍተኛውን የክብር ምስጋና ነው የምናቀርበው። እሺ ጋሽ ስብሐት እንደው አንዳንድ ነገሮች ከመግባታችን በፊት ከየትኛው ልጋብዝህ? ይሄ ሃይላንድ ነው፣ እዛኛው ሮያል ነው፣ ጋዜ ያለው እና የሌለው አለ። ከሁለቱ የምርጫህ? ይሄ ደስ ይላል መልኩ። በቅድሚያ ልጠይቅህ የምፈልገው ነገር ወደ ፈረንሳይ ሀገር ሄደህ ፈረንሳይ ሀገር ውስጥ ትኖር ነበር። ለምንድን ነው ወደ ፈረንሳይ ሀገር ሄድከው? መጀመሪያ ለትምህርት ልማር። ምን ያህል ጊዜ ቆየ በትምህርት ዓለም ማለት ነው ፈረንሳይ ሀገር? 2 ዓመት። ለ2 ዓመት 2 ወር ጉዳይ። ኦኬ፣ ለ2 ዓመት 2 ወር ጉዳይ። እሺ፣ ታዲያ በዚህ ጊዜ ውስጥ ነው ብዙ ጊዜ ስትናገር የቅርብ ሰዎችም ሲናገሩ ለፈረንሳይ ሴቶችን ታደንቃለህ። በምን ምክንያት? ከጉዞ ጋር እዛ ከኖርክበት ነገር ጋር የሚገናኝ ነገር አለው ወይስ በምን ምክንያት ነው የምታደንቃቸው? እኔ ከፈረንሳይ ሴቶች ይበልጥ የአዲስ አበባ ሴቶችን ነው የማደንቀው። ግን ስናወራ ለአዲስ አበባ ልጆች ስለ አዲስ አበባ ሴቶች አታወራላቸውም። ስለዚህ ይመስላል እንጂ እሺ ጋሽ ስብሐት፣ እሺ በሙሉ መቼም የኢትዮጵያ ሕዝብ ደራሲ ስብሐት ገብረ እግዚአብሔርን እንደ አባቱ ስም ነው የሚያውቀው። ግን ስለ ግል ሕይወትህ ብዙ አይታወቅም እና እንደው ስለ ግል ሕይወትህ ብታጫውተን፣ አፍቅረህ ያለፍክበትን ዘመን ጨምረህ እስቲ። አስቸጋሪ ነገር ነው እኮ ይሄ። ስንቱን ትናገረዋለህ? እንዲህ ወይ አንድ ጥያቄ ጠይቀኝ እንጂ። አፍቅረህ ታውቃለህ? እሺ። አዎ፣ መጀመሪያ ያፈቀርኩት እናቴን ነበር ለምሳሌ። እሺ፣ በጣም ጥሩ። ከዛ ከእናቴ ፍቅር በኋላ አንዲት ሴት አፈቀርኩ፣ አገባኋት፣ ወለድን። አሁን የት ነች? እዚህ ነው ያለችው? የለችም፣ እዚህ ውጭ ሀገር ነች። ለምን አብረህ አልሄድክም? አልሆነም ነው ወይስ አንተ አልፈለግም? እንዴ ይኸውልህ፣ አስቸጋሪ ሰው እየሆንኩብህ ሄድኩ መሰለኝ። አልሆንክም፣ በፍጹም አትሆንም፣ መቼም አትሆንም አንተ። እሺ፣ የተለያየንበት ምክንያት የደርጉ ዘመን ስለሆነ ብዙ ነገር ስለሚያለያይ፣ ብዙ ሰው ስለሚያለያይ ተለያየን። እሺ ጋሽ ስብሐት፣ ሌላው ለምሳሌ ከ30 ዓመት በፊት ነው የጻፍከው ይባላል ትኩሳት የሚለው መጽሐፍ እና እንደውም ብዙ ቃላቶች ብዙ አባባሎች ወጥተው ነው አሁን ለህትመት የበቃው ነው የሚባለው እና የመጀመሪያውን ራሱ መጀመሪያ የጻፍከውን ጽሑፍ ያየው ያንተ የቅርብ ሰው ምን አይነት አስተያየት ሰጠህ መጀመሪያ ሲያነበው? እና እንዴት ነበር የኤዲት እያደረጉ ማለት ጓደኞች ምንም ያወጡት ቃል አንተ አምነህበት ነው ወይስ? አነበቡት። ደምሴ ጽጌ፣ መስፍን አለማየሁ፣ የሽጥላ ኮከብ ነበሩ። አነበቡትና ይሄ ለምን አይታተምም አሉ። እንዴት ብሎ ስንል ግድ የለም ለኛ ተውልን አሉኝ። እንግዲህ ሰረዙ ማለት እኔና አንተ ብቻ ብንሆን የምንናገራቸው ቃላት አሉ። ለነዚህ ህፃናት አንናገርም። እነዚህ ህፃናት ፊት ማለት ነው እንግዲህ ህዝብ ህፃን ነው እንግዲህ አየህ፣ ምንም ቃላት አያውቅም። ስለዚህ ተሰረዙ እና ባለጌ የሚባሉ ቃላት ናቸው የተሰረዙት እና ያወጡት። አዎ እነሱ ወጥተው አሁን ጭበጫዋ ቃላት ታነባ እንጃ ያነበበ አንብቧል። ለጨዋ ቃላት
የዝግጅት ክፍላችን እንደዚሁ እንደሰማው ከሆነ ሞትን ትፈራለህ ይባላል። አንተስ? ከልጆች ጋር ያለህ ግንኙነት ለምሳሌ ለየት ያለ ነው ይባላል። ከማን ጋር? ከልጆች ልጆች ጋር ያለህ ግንኙነት ለየት ያለ ነው። ከእጅህ አትነጥላቸውም፣ አብረሃቸው ትታያለህ፣ እኛም እናውቃቸዋለን። እና ብዙ ጊዜ አብረው የሚታዩበት ከምን የመነጨ ነው? በአባትና በልጅ መቼም ፍቅር አለ። ያንተ ከምን የመነጨ ነው? ለልጆች ያለ ፍቅር በጣም ያየለ ሄደው ከተፈጥሮ ይመስለኛል። ልጆቼ ስለሆኑ እኔ እኮ እኔን ሳልወድ አልቀርም። ከኔ ቀጥሎ ልጆችን መውደዴ አይቀርም። አለዛማ እንዴት ነው? እሱም አባት እኮ ልጁን ይወዳል። ጋሽ ስብሐት ሁልጊዜ አባትና ልጅ ፍቅራቸው በጣም እንትን ያለ ነው። ያንተ ለየት አንዳንድ ሰዎች የሚሉት ልንገርህ፣ ሞትን ስለሚፈራ ልጆቹን ሁሉ ይዟቸው ነው የሚዞረው። ያን ጊዜ ብታመጣው እኔና እሱ ልንፋጠጥ እንችላለን። እንችል ነበር ነው። ይሄን እሱ ከኔ ባሰ ይፈራል ሞት። እሺ በእድሜ አንተ የእኩዮች ጓደኞች በእድሜ አሁን ጓደኞች አሉ? አዎ። ታዲያ ለምንድን ነው ብዙ ጊዜ አንተ የምትታየው ከወጣቶች ጋር ነው? ጓደኞቹ ወጣቶች ናቸው። እንዲጋባብኝ እኮ እሺ ሌላ አንድ አባባል አለ ጋሽ ስብሐት፣ እርጅና ውስጥ ራሱን የቻለ እርፍና አለ ትላለህ። በጣም የእርጅናን ጣዕም እስኪ ምንድን ነው ንገረኝ። እንግዲህ ጤና ካለ ነው እና ካልራበህ ነው እና ደግሞ እርጅና ብቻህና ይባላል። እዚያ ውስጥ እርጅና ለመሰለህ ቆንጆ ደስ የምትል ሴት ስታልፍ እንደምትንቀሳቀስ ስጋ እንደለበሰች አበባ ነው እንጂ አታሰኝህም። በሰላም ነው የምታያት፣ ሰላም ውስጥ ነህ። ሰው ደግሞ ሲሞት ቀጥሎ ተራ ይደርሰናል ግድ የለም ብለህ ትቀጥላለህ፣ ሰላም ውስጥ ነህ። አንዳንዴ ደግሞ ጎረምሶች ምናምን እንዲህ ሲጨቃጨቁ ጥልቅ ትላለህ። በማርያም ተው ስልጣን አለህ። ምክንያቱም ይሄ ሽበት ምናምን ዩኒፎርም ነው፣ እንደ ጄኔራል ዩኒፎርም ለወታደር ተው እንጂ ስላቸው ይተዋሉ። ቅሌታም ሽማግሌ ካልሆንክ ማለት ነው። እሺ ጋሽ ስብሐት ብዙ ጊዜ ሁላችንም ስናይ ለምሳሌ ጋሽ ስብሐትን አይታችኋል ሲባል አዎ አይቼዋለሁ፣ በዛ በኩል ፌስታል ይዞ በእጁ እንዲህ ታጥፏል ይላሉ። አንደኛው ደግሞ አይተዋል፣ አዎ ፌስታል ይዞ በዚህ ጋር ሄደ እኮ ጋሽ ስብሐት ይላሉ። እና ፌስታል ሁልጊዜ ከእጅህ አይለይም። ውስጡ ምንድን ነው ያለው? ፌስታል ስለምንድን ነው የምትይዘው? ውስጡስ ምንድን ነው ያለው? ይኸውልህ አሁን እኮ ፌስታል አልይዝም፣ ሳልይዝ መጣሁ እንጂ ቦርሳ አለችኝ አሪፍ የቆዳ። አዎ አንተ ማለት እኛ ሳምሶናይት ምናምን ይዘህ ነው እንድትሄድ የምናስበው ደግሞ አንተ ግን ፌስታል ነው የምትይዘው። ለምን ነው? እኔ አንድ ቀን በእንግሊዝኛ ያልኳት ናት ዘ ፑር ማንስ ሳምሶናይት ናት ፌስታል። እሺ ጋሽ ስብሐት የወጣትነት ጊዜህን አንዳንድ ነገሮችን ከብዙ ሰዎች ጋር ስንነጋገር የነገሩን አለ ላይ እንደው ስለ ውቤ በረሃ ያለ ትዝታ ባጭሩ ብትነግረኝ ትችላለህ? ባጭሩ አልችልም፣ እንደፈለግ። ውቤ በረሃ ልዩ ቦታ ነበር። እንጃ በቃ እንጃ ነው ውቤ በረሃ፣ ምንም መግለጽ አይቻልም። ሴቶቹ ሴተኛ አዳሪ ነው የሚባለው አሁን እነሱ እንዳሁን ሄደህ ነይ አንቺ ፍራንክ ብለህ አይደለም፣ እንደ ሴት ነው የምትጠጋቸው። ገንዘብ ትከፍላለህ እንጀራቸው ስለሆነ እንጂ እንደ ጨዋ በጨዋነት ባለጌዎችም አሉ። ግን እንደው በየትኛው ዘፈን ነው አንተ የምታስታውሱ ዘፈን አለ የጨፈርኩበት ብለህ የምትለው? በበረሃ እኔ አልጨፈርኩም፣ ቁጭ ብዬ ነው የማየው። ግን በጣም ሲጨፍሩ በጣም ነው ደስ የሚለኝ አሪፎች ሲጨፍሩ። እሺ ጋሽ ስብሐት መቼም ብዙ እናውቃለን ስላንተ፣ ግን በህይወትህ ባለ ቪላው ስብሐት ገብረ እግዚአብሔር፣ ባለ መኪናው ስብሐት፣ ቆንጆ ከረባት አስሮ ሱፍ ለብሶ የሚሄደው ስብሐት
መባል አስበው ታውቃለህ? እስቲ በአጠቃላይ የህይወት ፍልስፍናህን ንገር። የህይወት ፍልስፍና ያንተ የህይወት ፍልስፍና እንደመጣ መኖር ነው። ከተቻለ አደሙም አይቀርልህም፣ እንደመጣ ነው የምትኖረው፣ ወደድክም ጠላህም። እኔ ግን በተቻለ መጠን እንደመጣ ለመኖር እፈልጋለሁ እና ማንንም አለመጉዳት። የህይወት ፍልስፍና ልጆችን መውደድ ፍልስፍና ነው። ይሄ ጓደኞችን ማክበር መውደድ ደግሞ ቀሽም አባባል ሊመስልህ ይችላል እንጂ አገሬንም ወዳለሁ። ቀሽም አባባል አይደለም። እሺ ጋሽ ስብሐት ካንተ ጋር የሳምንቱን ፕሮግራም ሙሉ አብሬ ብቆይ ደስ ነው የሚለኝ። ምክንያቱም በዚች አጭር ፕሮግራም ያንተን ታሪክ ማውጣት አልችልም። በሚቀጥለው ጊዜ ፈቃደኛ እንደምትሆን እርግጠኛ ነኝ። አሁን ጥሬን ተቀብለህ ድረስ ስለመጣህ በፕሮግራሙ ስም አመሰግናለሁ።